ሰላም ውድ የዩቲዩብ ቤተሰቦቻችን፣ ዛሬ እጅግ ታዋቂ የሆኑ ሰዎች ጋር እንገኛለን። ይህን ቻናል ሰብስክራይብ፣ ፎሎ በማድረግ ቤተሰብ ይሁኑ። እስቲ ስለ እንትናችን እናሳያችሁ። ሰላም ሰላም፣ እንዴት ናቸው? አማን ናቸው? እሺ፣ ምን እያደረክ ነው? ቪዲዮ እየቀረስኩ ነው። ነው። ካሜራውን አጥፋው። ተው፣ ግድ የለም። ካሜራውን አጥፋው። ጥሩ አይደለም እኮ እዚህ መታየቱ። አይ ታዋቂ ሰው አይደላችሁ? እሺ፣ ምን ልበልልህ? እስቲ ራስን አስተዋውቅልን። ያው እንግዲህ እኔ ጋሽ ቀጭኑ እባላለሁ። የፊፊሲአርኤስ ማናጀር እና ዋና ጸሐፊና መስራችና ኮሚቴ ዋና ኃላፊ ነኝ። ኦኬ። እና በምን ዙሪያ ላይ መስራት፣ ስለ ቢዝነስ ነው የምናወራው ወይስ ስለምንድን ነው? ማለት አሁን የደረስክበት ደረጃ ላይ ለመድረስ ምን ያክል ጊዜ ፈጀብህ? ጊዜ አይባልም፣ ቀናቶች ነው የሚባሉ። ያው ብዙ ቀናቶች አሳልፌያለሁ። እንደዚህ አይነት ብዙ ቀናቶችን በጣም ደክሜያለሁ፣ በጣም አሳልፌያለሁ። የሚገርም እዚህ ቦታ ላይ ለመድረስ ብዙ መስዋዕትነት ከፍያለሁ፣ ብዙ እንትኖችን ከፍያለሁ። ማለት በድሮ ጊዜ እንዴት ነበር? በምን ወጣትነትን በምንድን ነበር ያሳለፍከው? ወጣ በስራ ነው ያሳለፍኩት። አሁን ተኝተህ ነው አንተ እዚህ ተኝተህ ነው አይደል? ወጣትነትን እንዴት ነው ማለት? በምን አይነት ንግድ ላይ ነበር? ያው በፊት ንግድ እንነግዳለን። በቃ የነገርኩትን ማካነገርኩት በቃ ሀብታም ትሆንብኛለህ ማለት ነው። ተው እንጂ። አይ ንግድ ላይ እንዴት ነው ማለት? ለወጣቱ ምንድን ነው የምትመክረው? አሁን ላይ የምመክረው አሁን ላይ ሁሉም ስልክ ላይ ተጥዶ ምን ይሰራል? እኛ እኮ በአንተ እድሜ እኮ አሁን ስራ እየሰራን እኮ ነው። ቢዝነስ ላይ ነበር፣ ብር እያመረትን ነበር። በጣም አሁን እዚህ ጋር ተኝቼ የምታይ ገንዘብ ባንክ ተቀምጧል። በዛ መኪናው፣ በዛ ፎቁ አለ፣ በዛ እንትኑ አለ፣ እዛ። አሁን እኮ እንደዛ እኮ ነው። ስለ ትዳር ህይወት እስቲ ያጫውትን ትንሽ። ያው ትዳር እንዳትይዝ አሁን ትዳር ያስክ ማለት አለቀ። ያንተ ህይወት 5 ሆነ ማለት ነው። አሁን የምንለፋው ለአንተ ለህይወት ነበር። ሚስት ስታገባ ልጅ ሲኖር ግን 5 ህይወት ሆነ ማለት ነው። 5 ህይወት ነው የምትኖረው። አንተስ እንዴት ነው የትዳር ሁኔታ? እስካሁን እንዴት አላገባህም? ተውኩት። ምን ያደርጋል? ይሻላል። ያው ተውኩት። በቃ ላገባ ነበር ተስማምቼ፣ የባለ ሀብት ልጅም ተስማምቼ ላገባ አልኩኝ። ግን ያው በዛው ተውኩት። አይ ባለ ሀብት ባለ ሀብት አይደለም እንዴት የባለ ሀብት ልጅ ታገባለህ? አዎ ያው ባለ ሀብት ለባለ ሀብት ይጠቃቀሳሉ፣ ድሃና ድሃ ይለቃቀሳሉ ነው እኮ ነገሩ እንደዛ ነው። እኔ አሁን እኮ ላገባ ሽማግሌ ልልክ እያሰብኩ ነበር። ሽማግሌ ልልክ እያሰብኩ ነበር። ላካ ታዲያ ምን ያገናኘዋል? የኔ ህይወት ጋር አንተ እንድትሆነኝ ነው እንጂ አንድ ሽማግሌ እሆናለሁ። ግን አሁንም በደንብ አድርገህ ስራ። ስንት ብር አለ ባንክ? እስከ 5000 ብር አለ ባንክ? ኧረ 650 ብር አለ። 5000 ብር መኖር አለበት ባንክ ዘና ለማለት ማለት ነው። ዳቦ በቦምቦሊኖ ለመብላት 5000 ብር ባንክ ላይ ታስቀምጥና እያወጣ ከዛ ትበላለህ። በቃ እንዴ ሀብታም ነኝ አላልክም? እንዴ ምን ያደርግልሃል ዳቦ ቦምቦሊኖ ምናምን? እና ታዲያ ብሩን ከጨረስኩበት እኮ ዋጋ የለውም እኮ። ያንን ሁላ ብር ከጨረስኩበት እኮ ዋጋ የሌለው ነገር እኮ ነው። አንተ ወና ጅምር ያልተጀመርክ ብዙ ቤቶች ወደ ታች አድርግ ካሜራው፣ ወደ አንተ ፊት አድርግ ካሜራው። ብዙ ቤቶች አሉ፣ ወደ ፊት አድርገው ያንተን ካሜራ። አይ አውራቸው እንጂ ትንሽ ደግሞ ሰብስክራይብ እንዲያደርጉ ነገራቸው። ይሄን አካውንት እኮ ሰብስክራይብ ያደርግልህ። ይሄን አካውንት ሰብስክራይብ አድርጉ። አረ ለምን በቃ አዝናኝና አስቂኝ ሰብስክራይብ በል እስቲ። በበግ ቤት በገባ በል እስቲ። በበግ ቤት ገባ በቤት ሰብስክራይብ ሲደረግ እኔ ምን እከፍላለሁ? ስንት ብር እከፍላለሁ? አይ ብር እኮ አከፍልም እኮ። በቃ ጓደኛ ትሆናለህ። እኔ እናንተ ጓደኛ እንድንሆን ነው። አዎ እንደኔና እንዳንተ ጓደኛ እንድንሆን፣ ሌሎችም እኛ ጋር ጓደኛ ይሆናሉ ማለት ነው። ይሄን ልጅ አበረታቱት፣ ሰብስክራይብ አድርጉት። ማበረታታት ይልመድባችሁ። ደግሞ በዛ ላይ ደግሞ አጠናክሩት፣ አይዞህ በሉት። ኮሜንት ላይ ጻፉለት። አይዞህ ጋሽ ቀጭኑ ልኮን ነው ብላችኋል ልበላችሁ? አዎ በሏቸው። ጋሽ ቀጭኑ ልኮን ነው ብላችሁ ሰብስክራይብ አድርጉት። እስቲ ጋሽ ቀጭኑ አድናቂዎችን እናያቸዋለን በዛው። አዎ እስኪ እኔ የሆናችሁ ሰብስክራይብ አድርጉት። እስኪ ይሄን ቪዲዮ ስታዩ መቼም ያው የጉድ አይደለም። አድናቂዎች እኮ በጣም ብዙ ናቸው። ተዋንቶ ስንት ሰው ብዙ ነበሩ። ሙታው ነው እንጂ ብዙ አድናቂ ነበሩ። ገደልካቸው አንተ ብቻ ቀረ።
ሞቱ ስለ በህይወት እኮ አይደለም እንደው በቁማቸው ነው የሞቱት። የጦርነት እንዴት ነበር? በየትኛው ግንባር ነበር የተዋጋው? ድሮ ሰሜን ኮሪያ ሄጃለሁ። የጀርመን የናዚ ጦርም ጊዜ ያው አያቶች እዛ ስለዘመቱ እኔም የዛ እንጥፍጣፊ ነኝ። እቃ አቀባይ ነበር ከናን ባሉ አይተው የደካማ አስተሳሰብ ወሬ ነው። ይሄን የደካማ ወሬ አስተሳሰብ የደካማ ይሄ አስተሳሰብ አለ። አሁን ይሄ የደካማ እንትነን መተው ነው ያለብን። አሁን ላንተ የሚጠቅም ሰብስክራይብ ያርጉ እህበል ወሬውን አታብዛ። ዝም ብለህ ለምንድን ነው ወሬ የምታበዛው? ሰብስክራይብ አርጉ ላገባ ነው ምናምን ትላለህ። እዚህ ላይ ታዲያ ለኔ የምነግረኝ ካገባ ቪዲዮ ላይ አድርገህ ነው እንደ ላገባ ነው የምትለው? አይ ሰብስክራይብ እንዳደርጉ ብዬ እኮ ሰብስክራይብ ያርጉ። እሺ ለምንድን ነው የምታናድጀኝ? ሰብስክራይብ አንድ ነገራቸው እንጂ አንተ እኮ እየነገርካቸው አይደለም እኮ። ምኑን ነው የምነግራቸው? ስለ ታሪክ አልነገርካቸውም። ከዛ ሰብስክራይብ ያደርጋሉ እነሱ ስላንተ ከሰሙ በኋላ። ታሪኩን ስንት ጊዜ ነው የምነግረው? ስለ ታሪኩን የምላውራ እንዴት ያለ ነገር? አይ ፍቅረኛ ነበረችው በጣም አፍቅሮ ተጎርቶ ነበር የሚባል ወሬ ስለቀጨ እኔ በፊት ሞናሊዛን ታውቃታለህ? እቺ የምናውቃት ስዕል ምናምን ትሰራላት እሷ የማን ጓደኛ መሰለች እንዴ? አታደርገውም አይደለም ገምት ዝም ብለህ። ማን ነው ሞናሊዛ? ማናት? እንትን ኢሞ ላይ ጠይቀሃል? ማን ነው? ምንድን ነው የሚባለው ስልክ ላይ? ጀሚኒ ላይ ጠይቅ እስኪ። ሞናሊዛ ማናት? ሞናሊዛ የማን ሚስት ነበረች ብለህ የመጀመሪያ ባሏ ማን ነው ብለህ እስኪ ጻፍ። እንደው እኔ ልሙት፣ እኔ ልቀጣ 10 ብር እሰጥሃለሁ ካልተመለሰ። እንዴ ይሄን ያክል እንዴት በምን ተዋወቃችሁ? እስቲ ሞናሊዛ ጋር ያው እሷ ሞዴሊስት ስትሆን እኮ እኔም ሞዴሊስት ነበርኩ። ከሞናሊዛ እኮ በበልጥ ነበር መልኬ። አሁን ተበላሽ። ጥፍትር ለቀረክ እንዴት ያለ ዋህልስ ማለት ጨው ይላሰች እንትን ፍየል መስለህ ጅምር አንተ ውልክፍ ወልጋጃ የተወላገድክ የዞርክ ጠማማ ቆማጣ ስነ ስርዓት ያዝኛል። ትልቅ ሰው እኮ ነኝ። የተከበርክ ነብራራ ሽማግሌ ደግሞ እንደተሳደበ